በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ እንዴት ናችሁ? ጤና ሁሉ ነገር ሰላም። ያው ሁላችንም ያው የመምህር ተስፋዬ ገጠመኝ በማዳመጥ ብዙ ተቀይረናል። ብዙ ነገር ተምረናል። ማለት ገጠመኙ የብዙ ሰዎችን ህይወት የሚዳስስ ነው። በቃ ያለና የነበረ ነገር እኛ እስከዛሬ ድረስ የተሸወድንባቸው ነገሮች አዳምጠናል። ብዙ ነገሮች እንዴት መናፍስት እንደሚገቡ አዳምጠናል። እና አንዳንድ ጊዜ ምን አለ መሰላችሁ፣ ሁል ጊዜ ይሄ ሁሉ ነገር ላይክ እኛ ላይ የገባው መናፍስት በተለያየ ነገር ሊሆን ይችላል። ለምሳሌ ሰዎች መተት አድርገውብን ሊሆን ይችላል ብለን እናስባለን። እነዛ ሰዎች ግን ምንድነው አጋንንት አድሮባቸው ነው መተቱን የሚልኩት፣ መጥፎ ነገር የሚያስቡት፣ ክፋት የሚያስቡት። መተት ብቻ ሳይሆን ሰው እኮ ክፋትም ለሰው ክፋት የሚያስብ ሰው እኮ መተትም ባያደርግ እኮ እንደ መተት በሉት በቃ ክፋት ማሰብ ለሰው ላይ ማለት ነው። አንድ እሱ ሆኖ እንደገና ደግሞ ከሌላ ሰዎች ላይ የአህዛብ መንፈስ አሁን ከአህዛብ ላይ የአህዛብ መንፈስ ሊገባብን ይችላል። ከተለያዩ ሰዎች ላይ መናፍስጥኛ ላይ ሊያርፈው ይችላሉ። የነዛን ሰዎች ገጸ ባህሪ ለምሳሌ አሁን አንድ ሰው ደናሽ ከሆነ ከዛ ሰው ጋር ከዋለን የዛ ሰው መንፈስ እኛ ላይ ሰፍሮ እኛን ዳንስ ለመደነስ እኛን እንደዚህ የዛን ሰው ካራክተር ለመያዝ እንትን እንላለን። አሁን ለምሳሌ ሰው ጓደኛውን ይመስላል እንደዛ አይነት ነገር። ምክንያቱም አዋላችንን ይመስላል የሚባለው ነገር ያው መንፈሳዊ ህይወት ካለው ሰው ጋር ስንውል መንፈሳዊ ሰዎች እንሆናለን አይደል? መጥፎ ባህሪ ካላቸው ሰዎች ጋር ስንውል ደግሞ መጥፎ ባህሪ። እነዛ መጥፎ ባህሪ ያላቸው ሰዎች ባህሪውን ከምናመጡት መናፍስት በውስጣችን እያደሩ ማለት ነው። ከአዳምና ከሔዋን ጀምሮ መናፍስት በሰው ልብ ውስጥ የማደር ስልጣን ተሰጥቷቸዋል። ለምንድን ነው ስልጣን የተሰጣቸው? እኛ ክፍተት ከሰጠን ማለት ነው። እኔን የማይወዱኝ ብሏል እግዚአብሔር አምላክ ለአንተ ናቸው ብሏል። በቃ ተሰጥቶታል ስልጣን። እና ያ ስልጣን እነሱ ላይ እንዲያደር ያደረግነው ለምንድን ነው? ባለመጸለያችን ነው። ባለመጾማችን፣ ባለመጸለያችን። እንደገና ደግሞ የምንጸልየው ጸሎት ራሱ የማይሰማው በክፋት በተንኮል ውስጣችን በቂም በበቀል ንስሐ ሳንገባ የምንጸልይ ከሆነ ጸሎታችን አይሰማም። በአጠቃላይ ማለት ነው። እኔ በአጠቃላይ ማለት የፈለግኩት ምንድን ነው፣ ሰዎች መተት ያደርጉብናል ብቻ ብለን መጠበቅ የለብንም። የራሳችን ድክመት ሰዎች ላይ ከመጠቆም ራሳችንስ ክፍተት ሰጥተናል እነዛ ሰዎች እንዲያደርጉብን ክፍተት ከሰጠን፣ አዎ በቃ። ግን ሁሌ ግን የሆነ ስሜታችን ሲቀየር ባህሪያችን